ኒኪ ላይቭ እንዴት አካውንት እንከፍታለን? ሰላም ውድ ቤተሰቦች ውድ ፋሚሊዎች፣ ይሄ FW ዩቲዩብ ነው። ሰላም እንዴት ናችሁ? ሰላማችሁ ይብዛ እያልኩ በያላችሁበት ዛሬ ደግሞ ኒኪ ላይቭ እንዴት አካውንት እንከፍታለን የሚለውን ነገር እናያለን። ኒኪ ላይቭ እንዴት ነው አካውንት የምንከፍተው? መስራት የሚችል አካውንት እንዴት እንከፍታለን? ቬሪፋይ አድርገን ሁሉን ነገር አስተካክለን አካውንቱን መስራት የሚችል ዊዝድሮ ማድረግ የሚችል ብር ማንቀሳቀስ የሚችል አካውንት እንዴት እንከፍታለን የሚለውን ነገር በዝርዝር አሳያችኋለሁ። ከመጀመሪያው እስከ መጨረሻው ድረስ ከፍተን ላይቭ እንዴት ነው የምንገባው፣ ከቨር ፎቶ እንዴት ነው የምናደርገው የሚለውን ነገር እናያለን። እዚህ ጋር መመክራችሁ ነገር ምንድነው መሰላችሁ? ወንዶች በወንድ ሴቶች በሴት ጾታችሁን አውቃችሁ ግቡ። በሰው ጾታ አትግቡ፣ ጥቅም የለውም። ምክንያቱም የሴቶችና የወንዶች ታስክ ይለያያል። ወንዶችም የራሳቸውን የሚሰሩ፣ ሴቶችም የራሳቸውን የሚሰሩ። መለየት ያለባችሁ ነገር ስትገቡ ደግሞ ኤጀንት ከሆናችሁ ኢንቪቴሽን ላይ አታገኙም። ሆስት ከሆናችሁ ደግሞ በኢንቪቴሽን ሊንክ ታገኛላችሁ። ኤጀንት ከሆናችሁ ኮሚሽን ብቻ ነው የምትሰሩት። ሌላ ፕላትፎርም ላይ ኤጀንት ሆናችሁ ሁለቱንም ኢንቪቴሽንም ኤጀንትንም ሰሩ ለምዳችሁ ሊሆን ይችላል። እዚህ ጋር ግን ኤጀንት ከሆናችሁ ኤጀንት ነው፣ ወይም ሌላ ፌክ አካውንት ከፍታችሁ ነው በሁለቱም መጠቀም የምትችሉ። ስለዚህ እናንተ መጀመሪያ የምትገቡበትን ነገር መርጣችሁ ግቡ። ኢንቪቴሽን ሊንክ ለመላክ ሰዎች ለመጋበዝ እቅድ ካላችሁ መጀመሪያ ሆስቱ ነው በደንብ ተምራችሁ ነው ኤጀንት መሆን ያለባችሁ። አሁን እንዴት እንደምትከፍቱት በፓርት 2 ይዤላችሁ መጥቻለሁ። አፕሊኬሽን እንዴት እንደምትከፍቱት ምን ይመስላል ውስጡ የሚለውን ነገር በዝርዝር እናያለን። ምን ይመስላል ውስጡ ትከፍቱታላችሁ። ቀጣይ ፓርት ላይ ደግሞ ገጽታውን አሳያችኋለሁ። ፓርት 3 ላይ ፓርት 4 ላይ ደግሞ ምን እንደምትሰሩ ምን ሰርታችሁ ብር እንደምትሰበስቡ የቀን ታስካችን ምን ይመስላል የሚለውን ነገር በዝርዝር ስለማሳያችሁ በደንብ ተከታተሉኝ። ቀጣይ ላይ እንዴት ጊፍት እንሰጣለን፣ እንዴት ጋምብል እናደርጋለን የሚሉትን በፓርት ከፋፍዬ ከፓርት 1 ጀምሬ እስከ እየቀጠልን በቃ ማቆሚያ የሌለው ፓርት ነው የምናደርገው። እንቀጥላለን። ገና በፓርት እናያለን። ብቻ ወኔ ኖራችሁና ለመስራት ፍላጎት ኖራችሁ ወደኛ ቲም ኑ ነው የምላችሁ። እኔ እዚህኛ ጋር ከመጣችሁ የለውጥ መንደር ነው። ዶላር እንደ ጉድ እናፍሳለን ብዬ ነው የምነግራችሁ። ኑ አሁን ወደ ቪዲዮ እንድ። ስለምትከታተሉኝ በጣም አመሰግናለሁ። አዲስ ልጆች ካላችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ቤተሰቡን ተቀላቀሉት። ይሄን ቤተሰብ እናሳድገው፣ ትልቅ ፋሚሊ እናድርገው። ተቀላቀሉት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ። ኮሜንት ቦታው ደግሞ ለእናንተ ነው የተፈቀደው። የምትጠይቁት ጥያቄ የምትፈልጉት ነገር ካለ ጠይቁን፣ እንመልሳለን። ለመመለስ ዝግጁ ነን። ስለምትከታተሉ እናመሰግናለን። አሁን ሻውን አካውንቱን እንከፍታለን። የተላከልን ሊንኩ በዋትስአፕ ነው። ምክንያቱም አንዳንዴ ሁላችሁም በዋትስአፕ ቢላክላችሁ ይመረጣል። ቴሌግራም አብሶ ሻይልም ያስቸግራል። ስለዚህ በዋትስአፕ ላኩት። ሊንካችሁን በዋትስአፕ አስልኩ። ሊንኩ ይህንን ይመስላል ማለት ነው። ኒኪ ላይቭ ፓርቲ ኤንድ ክለብ ይላል። ስለዚህ የትኛውን እዚህ ጋር ያለችዋን ተጭነን ወደ ውስጥ እንገባለን ማለት ነው። ያው አንዴ ተጭኛታለን፣ ወደ ውስጥ እያስገባኝ ነው። ወደ ስልካችሁ ማውረጃ ያስገባናል ማለት ነው። ስልካችሁ የሚያወርድበት ቦታ ላይ ያስገባናል። ይሄው እንደዚህ የመሰለ ኢንተርፌስ ያመጣልናል። እኛ የምንፈልገው የትኛው ነው? ዳውንሎድ ነው የሚለውን እንፈልጋለን። ስለዚህ አንድ የዳውንሎድ ነው ስንለው ወደ ውስጥ ያስገባናል። ይሄው እንደምትመለከቱት ይሄ ምንድነው? ኒኪ ላይቭ ስትሪም ኤንድ ፓርቲ ይላል። ይሄ ነው አፕሊኬሽኑ። ስለዚህ እኛ የምንፈልገው ምንድነው? እዚህ ጋር ኢንስታል ማለት ነው። ኢንስታልን በለውና ወደ ውስጥ እንግባ። ይሄው ኢንስታል ማድረግ ጀምሯል። ስለዚህ ኢንስታል እንደዚህ ያደርግልናል። ከዛም በኋላ ኢንስታል አድርገን ወደ ውስጥ ገብተን ምን እንደሚመስል፣ እንዴት እንደሚከፈት፣ እንዴት ሳርገን እንደ አካውንታችንን ቬሪፋይ እንደምናደርግ እናያለን ማለት ነው። ይሄው ኢንስታል እያደረገ ነው። ኢንስታል እስኪያደርግ ድረስ እስኪጨርስ እኛ ቪዲዮውን እናቆመውና እንቆይ። ይሄው እንደምትመለከቱት እዚህ ጋር ኦፕን ብሎናል ማለት ነው። ስለዚህ አንዴ ኦፕን አድርገን ወደ ውስጥ እንገባለን። ክሊክ ስናደርገው እንደዚህ ወደ ውስጥ ያስገባናል ማለት ነው። ኒኪ ላይቭ ይሄን ይመስላል። እዚህ ጋር አግሪ እንለዋለን። የመጀመሪያውን አግሪ ብለን ነው። እዚህ ጋር ምን መሰላችሁ? 3 የመክፈቻ መንገዶች አሉን። አንደኛ በጉግል አካውንታችን እንቀጥል ይለናል። ሁለተኛ ጋር ደግሞ በፌስቡክ አካውንታችን መቀጠል እንችላለን ይለናል። ሶስተኛና የመጨረሻው ምንድነው? በስልካችን መክፈት እንችላለን ይለናል። ስለዚህ እኛ በተመቸን ልንከፍት ቀለል ባለ መንገድ መሞከር እንችላለን። በሶስቱም ፌስቡክን የምናስታውሰው ከሆነ በፌስቡክ፣ ጉግል የምናስታውሰው ከሆነ በጉግል፣ አሊያም ደግሞ ስልካችንን ተጠቅመን መክፈት እንችላለን። እኔ ግን ለጊዜው ቀለል ይላል አሪፍ ነው አከፋፍቱ በሚለው በጉግል አካውንት ላሳያችሁ ማለት ነው። ስለዚህ ጉግል አካውንት የሚለውን አንዴ ክሊክ እናደርገዋለን። ከዛን እዚህ ጋር አካውንት ይመጣል። እኔ አንዱን አካውንት ክሊክ አደረኩኝ፣ የጉግል አካውንት። ያውን ስካን እያደረገ ነው።
እንደዚህ አይነት ገጽ ያመጣልናል ማለት ነው። ተመልከቱት እዚህ ጋር ይኸው እዚህ ጋር ፎቶ የምናስገባበት ቦታ ነው። እዚህ ጋር ደግሞ ስም የምናስገባበት ቦታ ነው። እዚህ ጋር ደግሞ እድሜያችንን የተወለድንበትን ቀን ዓመተ ምህረት የምናስገባበት ቀን ነው። እዚህ ጋር ሜል ከሆነ ሜል፣ ፊሜል ከሆነ ፊሜል፣ ከዛን መጨረሻ ላይ እዚህ ጋር ኔክስት ማለት ነው። ስለዚህ አሁን በስነ ስርዓት እያስገባን ነው። እዚህ ጋር አሁን በሴት አካውንት ነው መክፈት የፈለኩትኝ እንበል። በሴት ስለሆነ እዚህ ጋር ስሙን ማን እለዋለሁ? ቲጂ አልኩት። ከዛን ቲጂ ካልኩ በኋላ የልጇ ስም ቲጂ ከሆነ ፕላስ አድርግና ኤጀንቷን ስለሆንኩኝ ፋሲካው እለዋለሁ። ፕላስ አድርጌ ማለት ነው። ይሄ ማለት የፋሲካው ልጅ ናት ማለት ነው። ቲጂ ፕላስ ፋሲካው ይላል። ከዛን እዚህ ጋር ደግሞ ምን እናደርጋለን? የተወለደችበትን ዓመተ ምህረት እዚህ ጋር እድሜያችሁን ከ18 ዓመት በላይ አድርጉት። ከ18 ዓመት በላይ ካላደረጋችሁት አይቀበላችሁ። ከዛን ደግሞ እዚህ ጋር ፊሜል የሚለውን ፊሜል አድርገዋለሁ፣ ምክንያቱም ሴት ናት። እዚህ ጋር ፎቶ ልስጥ ካላችሁ መስጠት የእናንተ ምርጫ ነው፣ አለመስጠትም ትችላላችሁ። እዛ ውስጥ ማስተካከል እንችላለን። እኛ ፕሮፋይል ፎቶ አዘጋጅተን ስለምንልክላችሁ ያኛውን ማድረግ ስለምችሉ አሁን የትኛውን ነካለን? ኔክስት የሚለውን ነክተን ወደ ውስጥ እንገባለን ማለት ነው። ከዛን እዚህ ጋር ይኸው ጀንደር ፊሜል ይላል። ይህንን አስተዋውቁ ይላል። ልመኑበት። በሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ። ስራው ይለያያል። ስለዚህ ጾታችሁን መለየት የለም። ትክክል አድርጋችሁ ሙት። እዚህ ጋር የሚመጡት ከውጭ ያሉት ዝም ብላ ሳታውቋቸው ፎሎ አድርጉ ነው የሚል። ስለዚህ እዚህ ጋር እኛ ያስፈልገን እኛ ምንድነው እነዚህን አላወቅናቸውም። ስለዚህ እዛ ውስጥ የምናውቀውን ሰው ፎሎ ስለምናደርግ እዚህ ጋር እስኬፕ የምትለዋን አንዴ ክሊክ እናድርጋትና ወደ ውስጥ እንግባ ማለት ነው። እንደምትመለከቱት ገጹ ይህንን ይመስላል ማለት ነው። ይህን ይመስላል። ስለዚህ ይሄ አዲስ ስለሆነ ነው እንደዚህ ይመጣልን። እኛ የምንፈልገው የትኛውን ነው? እዚህ ጋር ያለችው ቪዲዮ ልክልሻለሁ፣ እሱ እያየሽ ታሪክያለሁ። እኛ የምንፈልገው የትኛውን ነው? እችኛዋን ነው። እሺ ጋር ገብተን ምን አደርጋለን መሰላችሁ? የፊት አሻራ እንሰጣለን። የፊት አሻራ ካልሰጠን ገንዘብ ማውጣት አንችልም፣ መንቀሳቀስ አንችልም። ስለዚህ የፊት አሻራ ግዴታ ነው። ለአካውንታችንም ለደህንነቱ ሲባል የፊት አሻራ ስለሚያስፈልገን ግዴታ ነው። ይሄ አዲስ የሚመጡት ፕላትፎርሞች ያመጡት ህግ ነው። ሁሉም ፕላትፎርሞች ጋር ያለ አዲስ የሚመጡት ጋር የፊት አሻራ የግዴታ እንሰጣለን። ስለዚህ አንዴ ክሊክ አድርገ ነው እንገባለን። አንዴ ክሊክ አድርገ ነው እንገባለን። ከዛ እንዲህ አይነት ገጽ ያመጣልን። ስለዚህ እንዲህ አይነት ገጽ ካመጣልን በኋላ እዚህ ጋር እኛ ከቨር ፎቶ ማድረግ አለብን። ከቨር ፎቶ ካላደረግን እንትን ማድረግ አንችልም። ከቨር ፎቶ ካላደረግን ውስጥ ገብተን መስራት አንችልም። ስለዚህ አሪፍ ከቨር ፎቶ እዚህ ጋር ማለት ነው። እዚህ ጋር እንደምትመለከቱት አሪፍ ከቨር ፎቶ ያስፈልገናል። የት ጋር ካላችሁ እዚህ ጋር ቆይ ላሳያችሁ። እዚህ ጋር ገብታችሁ ቼንጅ የሚል አለ። ከዛም ፎቶ ከእንትናችሁ መርጣችሁ ከቨር ፎቶ ታደርጋላችሁ ማለት ነው። ቀጣይ ውስጥ ከገባኝ ሪከርዱ ስለሚያጠፋብኝ ነው። አሁን ደግሞ ምድር ማሳያችሁ የፊት አሻራ የት ጋር እንሰጥ የሚለውን ከቨር ፎቶ ከሰጣችሁ በኋላ እዚህ ጋር ትመጣላችሁ። እቺኛዋ ታያችኋለች፣ እቺ ፓርት ታያችኋለች። ስለዚህ እቺኛትን እሺ ጋር ያላችሁን ቬሪፋይ የምትሏን አንዴ ክሊክ አድርገን እንገባለን ወደ ውስጥ ማለት ነው። ወደ ውስጥ አንዴ ክሊክ አድርገን ስንገባ ምን መሰላችሁ ይመጣላችሁ። እዚህ ጋር እንደዚህ ክብ የሆነ ነገር ትልቅ ይመጣና ከውስጥ ደግሞ የሰው ቅርጽ ይመስል እንደዚህ የፊታችንን ቅርጽ ጆሮአችን ያለበት ምናምን ይመስል ይመጣል። ከዛም በኋላ እዛ ጋር እኛ ፊታችንን ጠጋ አድርገን አሁን ለምሳሌ ቆይ ክብ ላድርግላችሁ እዚህ ጋርና እስኪ እንደዚህ ክብ ከመጣ ፊታችንን እናደርጋለን መሰላችሁ እንደዚህ ጠጋ አድርገን እዚህ ክባ ጋር እናደርጋለን። ከዛን ይሄኛው ከኋላ ያለው ይሄኛው አረንጓዴ ይሆንልናል። የከለሩ እዚህ ጋር አረንጓዴ ሲሆን በትክክል ይሆናል ማለት አረንጓዴ ከሆነ በኋላ አይናችንን ጭፍን ግልጥ እዚህ ጋር ቴክስት ይጻፋል። ቴክስቱን እያነበብን ማድረግ እንችላለን። ከዛም በኋላ ይሄ ሙሉ ገጹ ከለር ይመጣል። ሰማያዊ አረንጓዴ ይሆናል። ከዛን ራሱ ይጨርሳል። ሰከንድ የሚቆጥር አለ ራሱ ይጨርሳል። ከዛም በኋላ ቬሪፋይ ካለ ከቬሪፋይ ትክክል ከሆነ ትክክል ሰክሰስፉል ይላችኋል። ያንን ካደረጋችሁ በኋላ የት ነው የምትመጡት? ጨርሳችኋል። ፊት አሻራ ስለጨረሳችሁ ላይቭ መስራት ሁለት ግዴታ ነው ካደረጋችሁ በኋላ። ስለዚህ አሁን ፊት አሻራ ከሰጣችሁና ከጨረሳችሁ በኋላ ምንድነው የምታደርጉት? ላይቭ ለመግባት እዚህ ጋር ምን ይላል መሰላችሁ? ወንበር አለላችሁ። ባለ 4 አለ፣ ባለ 6 አለ፣ ባለ 9 አለ። ስለዚህ ወንበር እንመርጥና የተጋነ መንገባ አሁን ባለ 6 ወንበር ተመረጠ ነው አይደል? ከተመረጠ በኋላ እዚህ ጋር ፓርቲ የምትለዋለች። እዚህ እንደዚህ ከሆነ በኋላ ጎ ላይቭ የሚለው መንካት ነው። ምክንያቱም አሁን ይሄኛው ያልወጣልኝ አንደኛ የፊት አሻራ አልሰጠኝም፣ ሁለተኛ ደግሞ ከቨር ፎቶ አላደረኩኝም።
ለዛ ነው ከቨር ፎቶ ካደረግንና የፊት አሻራ ከሰጠን ግን ይሄኛው ጎላ የሚለው ይደምቅልናል። ስለዚህ ነክተነው እንገባለን ማለት ነው። ወደ ውስጥ ነክተን ገብተን መስራት እንችላለን። እኔ ስለሚያውቀኝ ነው ስለሚያግደኝ ብዬ ነው። ይሄን አድርገን መክፈት እንችላለን። የፊት አሻራ እዚህ ጋር ነው ያልኳችሁን ነው ቦታው አጠፋችሁን ብዬ ተስፋ አድርጋለሁ። እዚህ ጋር በስነ ስርዓት ስጡ። አረንጓዴ ከለር ይመጣል። ከለር መቶ ሰክሰስፉል እስካላላችሁ እዚህ ጋር አሳልፎ ወደ ውስጥ እስካላስገባችሁ ድረስ እየደጋገማችሁ ስጡ። ግን ይህንን ከቨር ፎቶ ጥርት ያለ ፎቶ አድርጋችሁ እዚህ ጋር ይሄኛውን ሰጣችሁ እዚህ ላይቭ የሚለው ቦታ ላይ ካሳለፋችሁ በቃ ጨርሳችኋል ማለት ነው። እዚህ ጋር ይሄንን አስተካክሉ። ሌላ ጨርሰናል። ወደ ውስጥ ስክሪን ሪከርድ አላስደርገኝ እያለ ነው። መጨረስን ደግሞ እኔ ማግኘት ስላለባችሁ ምን ታደርጋላችሁ መሰላችሁ? እዚች የሰርች ምልክቷ እዚች ጋር ትታያችኋለች ብዬ ተስፋ አደርጋለሁ። የሰርች ምልክቷ ማለት ነው። እሷን አንዴ ትነኩና እኔ የምጽፈውን አይዲ ትጽፋላችሁ ማለት ነው። እኔ እዚህ ጋር የማስገባውን አይዲ 703 50 57 ማለት ነው። ስለዚህ ይሄንን ሰርች ስታደርጉት ይሄንን አይዲ የማን ይመጣላችኋል? ይሄኛው ፕሮፋይል፣ ይሄ ፕሮፋይል ማለት ይሄ ፕሮፋይል የኔ ነው። አሙ ፋሲኮ የሚለው ፋሲኮ ይላል። ይሄኛው እዚህ ጋር ይሄ ፕሮፋይል የኔ ነው። ስለዚህ ይሄን ትነኩትና ትገባላችሁ። አንዴ ወደ ውስጥ ስትገቡ እንደዚህ አይነት ገጽ ያመጣላችኋል። ይሄ ፕሮፋይል ማለት የኔ ነው በቃ። ስለዚህ ምን ታረጋላችሁ? እዚች ጋር ልብ ቅርጽ ትታያችኋለች። እቺን ፎሎ የምትሏን አንዴ ትነኳታላችሁ። ፎሎ ታደርጉታላችሁ። ፎሎ ካደረጋችሁት በኋላ ደግሞ እዚህ ጋር ሚሴጅ ይላል። እዚህ ጋር ሚሴጅ ስላለ እዚህ ውስጥ ገብታችሁ መጥቻለሁ ብላችሁ ጻፉ። ሚሴጁ ጋር ገብታችሁ መጥቻለሁ ብላችሁ ጻፉ። እኔ ያገኛችኋለሁ። ከዛን እንዴት እንደምንሰራ አሳያችኋለሁ። ይሄን ይመስላል የዛሬው ቪዲዮ። ስለተከታተላችሁኝ በጣም አመሰግናለሁ።